ሰላም ሰላም የተወደዳችሁ ቅዱሳን በጌታ ፍቅር ሰላም እላችኋለሁ። እንዴት ከርማችኋል? ዛሬ እንደተለመደው በየሳምንቱ የማቀርብላችሁን የእግዚአብሔር ቃል መካፈል እንጀምራለን። ዛሬ የማቀርብላችሁ ርዕስ ከጥልቅ ውድቀት ወደ ጸጋው ከፍታ የሚል ሐሳብ ነው። ከጥልቅ ውድቀት ወደ ጸጋው ከፍታ። ብዙ ሰዎች በሕይወታቸው ውስጥ ስህተት ከፈጸሙ በኋላ እንደ ቀድሞው ወደ ቀደመው ሙቀታቸው፣ ወደ ቀደመው ግለታቸው፣ ወደ ቀደመው ጸጋቸውን ሙሉ በሙሉ ኤክሰርሳይዝ ወደ ማድረግ መመለስ ያቅታቸዋል። ምናልባት በአንዳንድ ልምምዶች ውስጥ ተጠምነው ሊሆንም ይችላል። ምናልባት በሱስ ውስጥ ገብተው ሊሆን ይችላል። ስርቆት ፈጽመው ሊሆን ይችላል። ዋሽተው ሊሆን ይችላል። አመንዝረው ሊሆን ይችላል። አሳፋሪ ነገር በሕይወታቸው ደርሶ ሊሆን ይችላል። ወዘተርፈ ብዙ ምክንያቶች ሊኖሩ ይችላሉ እና እንዲህ አይነት ሁኔታዎች ሲገጥማቸው ራሳቸውን ከልክ በላይ መውቀስ ይጀምራሉ። ሰውንም እግዚአብሔርንም አፍረው በጣም ይሸማቀቃሉ፣ ከህብረት ይጠፋሉ፣ ራሳቸውንም ይሰውራሉ፣ አንዳንዴም አንገታቸውን ይደፋሉ። እንግዲህ ይህ ሁሉም ጋር ያለ ነገር ባይሆንም በአብዛኛው ግን ሰዎች በህይወታቸው ውስጥ ተግዳሮት ገጥሟቸው ህይወታቸው ሲደነቃቀፍ በህይወታቸው ውስጥ የሚሆን ነገር ነው። ዛሬ ለእንዲህ አይነት ሰዎች መልእክት አለኝ። ሁላችንም ቢሆን በሆነ አጋጣሚ የሆነ ስህተቶችን መፈጸማችን የማይቀር ነው። ነገር ግን እግዚአብሔር ከጥልቅ ውድቀት እንኳ ወደ ጸጋው ከፍታ የማንሳት ግሬስ እንዳለው የምንመለከት ይሆናል። የእግዚአብሔር ፍቅር አንተን ሊያነሳ ከወደቅበት ዝቅታ በታች ጠልቆ ይወርዳል። የእግዚአብሔር ፍቅር አንቺን ሊያነሳ ከወደቅሽበት ዝቅታ በታች ጠልቆ ይወርዳል። እግዚአብሔር የተመሰገነ ይሁን። መሪ ሐሳብ የምናደርገው መዝሙር 103 ሲሆን በመዝሙር 103 ከቁጥር 3 እስከ 6 እንደዚሁም በመዝሙር 103 ከ8 እስከ 9 እንደዚሁም ከ11 እስከ 12 ያሉትን ሶስት ክፍሎች መሰረት እናደርጋለን። መዝሙር 103 ላይ ትኩረት አድርገን እነኝህን ሶስት ክፍሎች አንስተን እንነጋገራለን እና መሪ ሐሳብ የምናደርገው ከቁጥር 11 እስከ 12 ያለውን ክፍል ብቻ ይሆናል። እሱ ላይ ቤዝ አድርገን ነገር ግን ሌሎችንም ተቻርገን እንነጋገራለን። ሰማይ ከምድር ከፍ እንደሚል እንዲሁ የእግዚአብሔር ምሕረት በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ ይላል። ቅዱሳን ወንድሞች ሆይ ለመወደድ የማትበቁ በጣም የተዋረዳችሁ የሚመስላችሁ ጊዜ ገጥሟችሁ ያውቃል? በሕይወታችሁ ለመወደድ የማትበቁ የተሸነፋችሁ፣ የተወረዳችሁ፣ የተዋረዳችሁ፣ በእግዚአብሔር ፊት ሞገስ የሌላችሁ ከንቱ ፍጥረት አድርጋችሁ ራሳችሁን ያያችሁበት ጊዜ ይኖር ይሆን? የእግዚአብሔር ፍቅር ባልገባን ጊዜ በሕይወታችን ውስጥ ዝም ብሎ ተስፋ መቁረጥ ብቻ ሳይሆን ለእግዚአብሔር ፍቅር ብቁ አይደለሁም ብለን የምናስብባቸው ጊዜያት አሉ። ምክንያቱም አንዳንዶቹ ነገሮች በድግግሞሽ ሕይወታችንን ያደነቃቅፉታል። ነውር በጆሮአችን ይመጣና እግዚአብሔር አሁን አንተን አይፈልግህም ብሎ ያንሾካሾካል። ጸጸት በዚህኛው ስተትህ ከእግዚአብሔር ፍቅር በጣም ርቀህ ሄደሃል ይለናል። ነገር ግን መዝሙሩ 103 የሚጀምረው በእኛ ውድቀት ሳይሆን በእግዚአብሔር ምሕረት ነው። ዳዊት የእግዚአብሔርን ፍቅር የሚለካው በእኛ ባህሪ ሳይሆን በእግዚአብሔር ማንነት ነው የሚለካው። የሰው ልጅ የመጨረሻው ዝቅታ ድረስ እስኪወርድ ድረስ በጣም ደካማ ሊሆን ይችላል። የመጨረሻው ውዳቂ ደረጃ ላይ እስኪደርስ ድረስ ደካማ ሊሆን ይችላል። የእግዚአብሔር የምህረት ብዛት ሰውን ከወደቀበት ለማንሳት ደግሞ የመጨረሻው ዝቅታ ድረስ ለመውረድ በጣም ምህረቱ ብዙ ነው፣ ጠንካራ ነው፣ እውነታዊ ሆኖ መልከቱ። የእግዚአብሔር ፍቅር ሊደርስበት የማይችል ጥልቀት የለም። የእግዚአብሔር ፍቅር ሊደርስበት የማይችል ውዳቂ ቦታ የለም። የእግዚአብሔር ፍቅር ሰውን ሊያነሳ የማይችልበት የመጨረሻ ሩቅ የምንለው ቦታ የለም። ለምን መሰላችሁ? እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስን ወደ ምድር ሲልከው ከሰማየ ሰማያት ወደ ምድር ጥልቅ ድረስ ወረደ። አንድ ነገር ወደ ጥልቅ ከወደቀ በኋላ ያንን ነገር ከጥልቅ ለማውጣት ስትፈልጉ ከስር ሆናችሁ በእጆቻችሁ ወደ ላይ ትገፉታላችሁ ወይም በትከሻችሁ ተሸክማችሁ ትወጣላችሁ።
ጌታ ኢየሱስ ክርስቶስ እኛን ከወደቅንበት ለማንሳት ከኛ በታች ወርዶ ነው ወደ ላይ ያነሳን። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ ሰማያ ሰማያት እኛን በልቡ ይዞ ወጣ፣ በአብ ቀኝ ተቀመጠ። በሰማያዊ ስፍራ በክብር በአብ ቀኝ አስቀመጠን። ክብር ለእግዚአብሔር ይሁን። የእግዚአብሔር ፍቅር ከውድቀታችን በላይ ከፍ ያለና በጣም ብርቱ ፍቅር ነው። ቁጥር 11 ላይ እንደሚለው ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ ይላል። ተመልከቱ፣ ሰማይ ከምድር ከፍ እንደሚል ይላል። ከምድር እስከ ሰማይ ያለውን ርቀት አስቡ። ብንሄድ ሰማይን በእጃችን ልንነካ ልንደርስበት እዚህ ጋር ነው መጨረሻው ልንለው አንችልም። ያን ያህል የእግዚአብሔር ምሕረት ሰፊ ነው፣ ጥልቅ ነው፣ በጣም ትልቅ ነው የእግዚአብሔር ምሕረት። ስለዚህ በዚህ በእግዚአብሔር ምሕረት ውስጥ ለመሸፈን የማይችል ነገር የለም ማለት ነው። በዚህ መካከል ነው ፍጥረት ሁሉ ያለው። ሁሉም ነገር በዚህ መካከል ነው ያለው። ዳዊት ሊለካ የማይችል ንጽጽር ያሳየናል። ሰማይን ለመንካት ከፍ ማለት እንደማትችል ሁሉ ከእግዚአብሔር የምህረት ስፋት ውጪ ለመሆን ያን ያህል ርቀህ መሄድ አትችልም፣ የትም መሄድ አትችልም። መጽሐፍ ቅዱሳዊ ምሳሌ እንመልከት፣ ምን ያህል የእግዚአብሔር ምህረት ጠንካራ እንደሆነ ለማየት። ጴጥሮስ በድፍረት እንደዚህ አለው ጌታ ኢየሱስ ክርስቶስን፣ ሁሉ ቢክዱህ አለ፣ እነኚህ ሁሉ ቢክዱህ እኔ ግን ከቶ አልክድህም አለ። ይህን የተናገረው በሰዎች ሁሉ መካከል ነው። ነገር ግን ከጥቂት ሰዓታት በኋላ ጌታን 3 ጊዜ እንደካደው ታውቃላችሁ። ጴጥሮስ ዝቅተኛው ደረጃ ላይ ደረሰ። ይህ ውድቀት ግላዊ ውድቀት ብቻ አይደለም፣ በሰው ሁሉ ፊት የሆነ ክህደት ነው። በሰው ሁሉ ፊት የሆነ ውድቀት ነው። ነገር ግን ከትንሣኤ በኋላ ኢየሱስ ጴጥሮስን ሲያገኘው በጓደኞቹ ፊት አላሸማቀቀው። አንተ ያደረክኝን ታውቃለህ? ሰው በሚያስፈልገኝ ጊዜ በእስር ቤት አደባባይ 3 ጊዜ በአንድ ጊዜ ካድከኝ፣ አንተ የክህደት ሰው ብሎ አላሸማቀቀው። ይልቁንም እንዲያገግም እና እንደገና እንዲቆም አደረገው። እናንተ ትላንት የጎዳችሁን ሰው ትላንት ያደረክኝን ታውቃለህ አይደለም የምንለው? ትላንት ምን እንዳደረክ ታውቃለህ አይደለ? ትላንት የሰበርከኝን ስብራት ታውቃለህ አይደለ ብለን የደረሰብንም በደል በሰው ፊት እናስቆጥር የለ። ኢየሱስ ግን ጴጥሮስን የጠየቀው ለምን ካድከኝ? ለምን አላውቀውም አልክ አይደለም ያለው። ጴጥሮስ ትወደኛለህ አለው። የእግዚአብሔር ፍቅር የሰው ኮንፊደንስ ሲጨምር የሚጨምር አይደለም። የሰው በራስ መተማመን ሲወድቅ የሚወድቅ አይደለም። ስለዚህ ያንተ ያንቺ የኛ በራስ መተማመን ስሜት ሲወድቅ የእግዚአብሔር ፍቅር አያበቃም። የእግዚአብሔር ፍቅር በእኛ ኢሞሽን፣ በእኛ ስሜት፣ በእኛ ችሎታ፣ በእኛ እውቀት፣ በእኛ ጥበብ፣ በእኛ ማንነት፣ በእኛ ኮንፊደንስ ላይ አይመሰረትም። እግዚአብሔር ፍቅር ኃጢአትን ያስወግዳል እንጂ አያስታውሰውም። ምስራቅ ከምዕራብ እንደሚርቅ አለ። ደግሞ ምስራቅና ምዕራብ በፍጹም ሊገናኙ አይችሉም። ከምስራቅ ተነስተን ምዕራብን ፍለጋ ብንሄድ ምዕራብ ሁልጊዜ ምዕራብ እንደሆነ ይቀጥላል። ጫፉን አናገኘው። እግዚአብሔር ጥቂት ይቀርላችኋለሁ አይደለም ያለው፣ ሙሉ በሙሉ ኃጢአታችሁን አስወግዳለሁ ነው ያለው። ብዙዎች የሚያምኑት እግዚአብሔር ይቅር ይላል ግን አይረሳም ብለው ያስባሉ። አዎ እግዚአብሔር የሚረሳ አምላክ ዝንጎ አምላክ አይደለም። እግዚአብሔር ይወዳል ግን ስህተታችንን ይቆጥራል ብለው ይገምታሉ። ሰዎች ሰውን ቁመቱን ያዩና ያ አጭሬ ይሉታል፣ መላጣ ከሆነ መላጣው ይሉታል፣ አንካሳ ከሆነ
አንካሳው ይሉታል። እግዚአብሔር ሁኔታችንን አይቶ በሁኔታችን ስም አይሰጥም። አያችሁ፣ ሰዎች አንካሳነቱን ሰው እንዳይረሳ፣ መላጣነቱን ሰው እንዳይረሳ ደጋግመው በዛ ስም ይጠሩታል፣ ያስታውሱታል። እኔ በመጣሁበት አካባቢ ሰዎች ፊዚካሊ ከሚያዩት ነገር ተነስተው ለሰዎች ቅጽል ስም ያወጣሉ። አጭር ከሆነ ገባቤ ይሉታል። አንካሳ ከሆነ ላንጌሬ ይሉታል። እጀ ሽባ ወይም እጀ አጭር ከሆነ አንጀለብ ይሉታል። አፍንጫ ረጅም ከሆነ ሰንዴሬ ይሉታል። እና ሰዎች የሚታወቁት በቅጽል ስማቸው ነው የሚጠሩት እና ማንነታቸውን እንዳይረሱ ሁል ጊዜ በዚህ ቅጽል ስም ይጠሯቸዋል። ከዛ ከማንነታቸው ማሰላሰል ስለ ማንነታቸው ካላቸው ግንዛቤ እንዳይወጡ ራሳቸውን በዚህ ማንነት ማዕቀፍ ውስጥ ጠፍረው እንዲይዙ በቅጽል ስም ይጠሯቸዋል። ነገር ግን መጽሐፍ ቅዱስ እንደሚለው እግዚአብሔር ከኃጢአት ይለይሃል እንጂ ሁሌ ያንን እያስታወሰ ሊያሳቅቅህ በኃጢአትህ ስም አይጠራህም። አንተ 3 ጊዜ ወደከው፣ አንተ 3 ጊዜ የካድከው አይልም። እግዚአብሔር አይልም፣ ፈጽሞ አይልም። የእግዚአብሔር ጥያቄ ዛሬም ትወደኛለህ ወይ ነው እንጂ የትላንት ውድቀትህን እያነሳ አያሳቅቅህም እግዚአብሔር። መጽሐፍ ቅዱሳዊ ምሳሌ ስንመለከት የጠፋው ልጅ ሉቃስ 15 ላይ ልጁ ስህተት አይደለም የሰራው፣ ቀላል ስህተት ወይም ተራ ስህተት አልነበረም የፈጸመው። የሰራው ስህተት ሆን ብሎ ነው። የአባቱን ቤት ጥሎ ነው የሄደው። ያለውን ሁሉ የአባቱን ንብረት አባከነ። ወደ ቤት ሲመለስ ይቅርታ ለመጠየቅ የይቅርታ ንግግር እንደዚህ እለዋለሁ አባቴን ሄጄ ብሎ ንግግር እያዘጋጀ ነበር የተመለሰው። ነገር ግን አባቱ ፊት ሲመጣ ልጁ ገና ንግግሩን ሳይጨርስ አባትየው ዞሮ አቅፈው። እግዚአብሔር መመለስህን እንጂ የንግግር ስትራክቸርህን አይጠብቅም። ልብህን ገና ከሩቅ ያየዋል። ስለዚህ እግዚአብሔር ለመቀበል ፈጣን ነው አንተን ለመቀበል። አባቱ እንዲህ አላለው፣ አሳፈርከኝ በወዳጆቼ ፊት። እኔ ትልቅ ሰው ነበርኩ፣ በትልቆች ፊት አዋረድከኝ አላለው። ንብረቴን አጠፋህ፣ ዕዳ አለብህ አላለው። ይልቁንም ልብሱን አምጡ፣ ቀለበቱንም አምጡ፣ ልጄ ወደ ቤት መጥቷል፣ ሰዎችን ሁሉ ጥሩ፣ ድግስ ይደገስ፣ ደስ ይበለን። ወደ አባታችሁ ወደ ጌታችሁ ወደ አዳኛችሁ ለመመለስ በምትወስዷት ትንሿ እርምጃ ላይ የእግዚአብሔር ፍቅር መንገድ ላይ ያገኛችኋል፣ መንገድ ላይ ይጠብቃችኋል ጌታ። የእግዚአብሔር ፍቅር አንተ መሄድ ወደማትችልበት፣ አንቺ መሄድ ወደማትችልበት ጥግ ድረስ ይደርሳል። ብዙም ጊዜ እግዚአብሔር ፊት ከመምጣታችን በፊት ራሳችንን ለማስተካከል እንሞክራለን። ነገር ግን በመዝሙር 103 ላይ የምናየው ተቃራኒ የሆነ ነገር ነው። የእግዚአብሔር ምሕረት ካንተ ቀድሞ ካንቺ ቀድሞ ይመጣል። የእግዚአብሔር ይቅርታ በሙላት ነው ደግሞ የሚመጣው። በሙላት ነው፣ በገደብ አይደለም። ሰው ይቅር ሲል በገደብ ነው ይቅር የሚለው። እግዚአብሔር ግን ያለ ገደብ ይቅር ይላል። እስከ መጨረሻው ነው ይቅር የሚለው። የእግዚአብሔር ፍቅር ደግሞ በነፃ ነው የሚመጣው። ለአባቴ ለዘላለም ባሪያ አድርገኝ፣ እንደ ባሪያ ሆኜ ልኑር የሚል ንግግር አዘጋጅቶ ነው የመጣው። አባቱ ግን ገና ይህንን ሳይናገር በፊት በነፃ ይቅር ብሎታል። እግዚአብሔር የተመሰገነ ይሁን። ዮናስ እግዚአብሔር ከነገረው አቅጣጫ በተቃራኒ በኩል ነው የሮጠው። ሊታሰብ በማይችል ጨለማ ሁኔታ ውስጥም ወደቀ። በዚህ ምክንያት እግዚአብሔር ግን እዚያው የወደቀበት ስፍራ አገኘው። በቁጣ ሳይሆን ሁለተኛ ዕድል በመስጠት ነበር የተገናኘው። እግዚአብሔር ያለህበት ቦታ የእግዚአብሔር ርኅራኄ የሚገድበው ቦታ አይደለም። ምንም ሁኔታ ውስጥ ብትሆን፣ ጫተራ ውስጥ ብትሆን፣ መጠጥ ቤት ብትሆን፣
ሴተኛ ዳሪዎች ሰፈር ብትሆኑ wherever you are የእግዚአብሔር ምሕረት ባለህበት ቦታ አንተን ለማግኘት ያለህበት ሁኔታ አይገድበውም። አንድ እውነተኛ ታሪክ ልንገራችሁ። አንድ ፓስተር በቤተ ክርስቲያናቸው ውስጥ ስለነበረ አንድ ወጣት ታሪክ ሲናገሩ እንዲህ አሉ። እና ያ ወጣት ሁሉም ነገር የተሟላለት ነበር። ጥሩ ቤተሰብ፣ ብሩህ ተስፋ፣ ጠንካራ እምነት ነበረው። ነገር ግን አንድ ቀን ያደረገው ስህተት፣ አንድ ቀን የፈጸመው የተሳሳተ ውሳኔ ወደ ሌላ ስህተት ውስጥ መራው፣ ወደ ሌላ ችግር ውስጥ ከተተው። ስራውን አጣ። ከጓደኞቹ ጋር የነበረው ህብረት፣ ግንኙነቶች ሁሉ በሙሉ ተበላሸ። በመጨረሻም ከተሰማው የሀፍረት ስሜት የተነሳ ወደ ቤተክርስቲያን መምጣቱን አቆመ። ከብዙ ወራት ዝምታ በኋላ ፓስተሩ አንድ ቀን በሳምንቱ አጋማሽ በሚደረግ የጸሎት ፕሮግራም ላይ ወጣቱን ከሰው ሁሉ በስተጀርባ ጥግ ላይ ተቀምጦ ተመለከተው እና ወጣቱ በዝምታ ተውጦ ፍዝቅ ብሎ ቁጭ ብሎ ነበር እና አንገቱን ደፍቶ ተቀምጦ ነበር። ከፕሮግራሙ በኋላ ፓስተሩ ወደ እርሱ ቀረበና በቀላል አነጋገር ዛሬ እዚህ በመገኘትህ በጣም ደስ ብሎኛል ብሎ አቀፈው። ወጣቱ በለቅሶ ልቡ ተሰበረ እና እንዲህ አለ ቆይቶ፣ እግዚአብሔር በእኔ ላይ ተስፋ የቆረጠ መስሎኝ ነበር። የተመለከትኩት ወይም ወደዚህ የተመለስኩት ጥንካሬ ኖሮኝ ሳይሆን ምንም የቀረኝ ነገር ስለሌለ ነው የመጣሁት በማለት ተናገረ። እሱ የተረዳው እውነት ይህን ነበር። እግዚአብሔር ግን ሲጠብቀው የነበረው ሊቀጣው አልነበረም። እግዚአብሔር ሲጠብቀው የነበረው መልሶ ሊያቆመው ሊያድሰው ነው። እሱ ወደ ኋላው አንዲት ትንሽ እርምጃ ተንሸራቶ በወደቀበት ቅጽበት እግዚአብሔር እዚያው አገኘው። እጆቹን ዘርግቶ በምህረቱ ይከተለው ነበር። እጆቹን ዘርግቶ ይጠብቀው ነበር እና ያ ወጣት እግዚአብሔር እንዲወደው መጀመሪያ ከወደቀበት ጉድጓድ ውስጥ መውጣት አላስፈለገውም። ልክ በመዝሙር 103 ላይ ቃል እንደተገባው የእግዚአብሔር ፍቅር ወጣቱ ወዳለበት ዝቅተኛ ቦታ ወርዶ አገኘው፣ ከዚያም ወደ ላይ አነሳው። በመዝሙር 103 ላይ ቁጥር 3 እና 6 ተጽፎ እንደምናገኘው ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽንም ከጥፋት የሚያድናት በምህረቱ በቸርነቱ የሚከልልሽ ምኞቱን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል እንደሚል ይቅር የማይለው ኃጢአት የለም እግዚአብሔር። የማይፈውሰው ደዌ የለም እግዚአብሔር። ከጥፋት ማዳን ይችላል እግዚአብሔር። በምህረቱና በቸርነቱ መከለል ይችላል እግዚአብሔር። ደግሞ ምኞታችንን ከበረከቱ ማጥገብ ይችላል። ጎልማሳነታችንን ማደስ ይችላል እግዚአብሔር። ክብር ለእግዚአብሔር። ይህ ለኛ ምን ማለት ነው? በጣም የተሰበራችሁ ሲመስላችሁ፣ በህይወታችሁ ውስጥ ዋጋ የሌላችሁ ሊመስላችሁ ይችላል። እግዚአብሔር ግን ሊጠግናችሁ ባጠገባችሁ አለ። በጣም የራቃችሁ ሊመስላችሁ ይችላል። እግዚአብሔር ግን ቅርባችሁ ላይ አለ። በጣም አሳፋሪ የሆናችሁ ሊመስላችሁ ይችላል። እግዚአብሔር ግን አያፍርባችሁም። ጊዜ ያለፈባችሁ ሊመስላችሁ ይችላል። እግዚአብሔር ግን ዛሬም ይፈልጋችኋል። አሁንም እግዚአብሔር የተወደድክ ነህ ወዳጄ። በምንም ሁኔታ ውስጥ ብትሆን አሁንም እግዚአብሔር የሚፈልግህ ነህ። አሁንም በእግዚአብሔር የተመረጥክ ነህ። አሁንም እግዚአብሔር የሚያይህ በሙሉ አይኖቹ የሚያይህ። የእግዚአብሔር ፍቅር አንቺ ከወደቅሽበት እስክትወጪ ከወደቅክበት እስክትወጣ ድረስ ወደ ታች ወርዶ በዝቅታ ወርዶ ያነሳሃል። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ጥልቅ ፍቅር ውስጥ መኖር ግን ደግሞ ከኛ ይጠበቃል። እግዚአብሔር ያስወገደውን ነገር ደግመህ አታምጣው ወደ ህይወትህ። እግዚአብሔር ኃጢአትህን እንደ ምስራቅና ምዕራብ ካራቀው መልሰህ አትቆፍረው። ከበደለኝነት ይልቅ ጸጋን ምረጥ። ራስህን ፍጹም አድርገህ ሳይሆን በሐቀኝነት በእውነት ወደ እግዚአብሔር ቅረብ። እግዚአብሔር ድራማ እንድንሰራ አርቲፊሻል የሆነ ነገር እንድናደርግ የንግግር ብዛት እንድናቀርብለት አይደለም የሚፈልገው። እግዚአብሔር የሚፈልገው የልባችንን ወደ እርሱ መመለስ ነው። ያንን ፍቅር ለሌሎች ደግሞ አሳዩ።
የእግዚአብሔር ፍቅር እኛን ወድቀንበት ወደ ነበረው ዝቅተኛ ቦታ ከመጣ ለማንሳት በእኛ በኩል ደግሞ ያ አይነት ፍቅር ለሌሎች መድረስ እንዲችል ማድረግ ይኖርብናል። ከስሜታችን ይልቅ በእግዚአብሔር ፍቅር መታመን ይጠበቅብናል። ስሜት ይለዋወጣል። ልናዝን እንችላለን፣ ደስ ሊለን እንችላለን፣ ሊከፋን ይችላል፣ ልንስቅ እንችላለን። የእግዚአብሔር ፍቅር ግን የማይለወጥ ነው፣ ለዘላለም አንድ ነው። የእግዚአብሔር ፍቅር በሁኔታዎች አይለዋወጥም። ስለዚህ መስቀሉ ይህንን እውነት ያረጋግጥልናል። ኢየሱስ እኛ እስክንነሳ ድረስ አልጠበቀም። ተነስተን አቧራችንን እስከምናራግፍ ድረስ አልጠበቀንም። ተነስተን ቆሻሻችንን እስክናስወግድ ድረስ አልጠበቀንም። እኛን ለማዳን ከሰማየ ሰማያት ወደ ታች ወረደ፣ ወደ ጥልቅ ወረደ። እኛ ወዳለንበት ዝቅታ ስፍራ መጣ። እግዚአብሔር የማይደርስበት ምንም አይነት ጥልቅ የውድቀት ስፍራ የለም። እግዚአብሔር የማይዘረጋበት፣ እጁ የማይደርስበት፣ ፍቅሩ የማይገለጽበት ምንም አይነት ሁኔታ የለም። እግዚአብሔር መሰረዝ የማይችለው ምንም አይነት ከባድ ያለፈ ታሪክ የለም። በምንም አይነት ሁኔታ ውስጥ ሁኑ ያለፈ ሁኔታችሁን ካንስል ማድረግ ይችላል እግዚአብሔር። ምንም አይነት የውርደት ጊዜ የለም እግዚአብሔር የማይደርስበት። የእግዚአብሔር ፍቅር ከዚያ ሁሉ በላይ እኛን ለማንሳት ጠልቆ ይወርዳል። አንተን ለማንሳት፣ አንቺን ለማንሳት ዝቅ ይላል። የእግዚአብሔር ፍቅር የወደቀውን ያነሳል፣ የተረሳውን ያስታውሳል፣ የጠፋውን ይፈልጋል፣ የሞተውን ሕያው ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ ወደ እግዚአብሔር ለመመለስ እንደገና ወደ ፍቅሩ ብለት፣ ወደ ፍቅሩ ሙቀት፣ ወደ እግዚአብሔር እቅፍ እንደገና ለመግባት ምንም የሚከለክላችሁ ነገር የለም። ዳግመኛ ሕይወታችሁን አድሳችሁ በጸጋችሁ ልክ በእግዚአብሔር እቅፍ ውስጥ መገለጥ፣ መመላለስ፣ በጽድቅ መኖር ትችላላችሁ። እግዚአብሔር የሰጣችሁን ነገር እንደገና ኤክሰርሳይዝ ማድረግ ትችላላችሁ። ምንም የሚያቆማችሁ ነገር የለም። ይህንን ያደረገ ጸጋው የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ሰላም